فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، ودنا يتكبراتوه يا دعوة تي في تكتاتيت. السلام عليكم ورحمة الله وبركاته. ودنا يتكبراتوه يا دعوة تي في تكتاتيت. يكتا سرچت የአልፈታዋ ፕሮግራማችን ነው። ለአንድ ሰዓት ያክል ከእናንተ ጋር የምንቆይ ይሆናል። ሁልጊዜም ደግሞ ጥያቄዎቻችሁን ምላሽ ለመስጠት እዚህ ስቱዲዮ ድረስ የተገኙ ምላሽ የሚሰጧችሁ ታላቁ ሼክ አብዱላህ ኢብራሂም ናቸው። ሼክ አህለን ወሰህለን ወመርሐበን ቢኩም። مرحبا اهلا وسهلا مرحبا ሼክ። ሁልጊዜ እንደምናደርገው እንግዲህ ካደሩ ጥያቄዎች መካከል ነው የምንነሳው። ከነዛ መካከል የተነሳን ጥያቄዎችን አንድ ባንድ እናሽራሽር ይሆናል። የመጀመሪያው ጥያቄ ወንድማችን የጠየቀው ጥያቄ ነው። መስጂድ ውስጥ ጫማ ተቀያየረብኝና እኔም ያንን የተቀያየረውን ጫማ ለብሼ ሄድኩኝ። ይሄ እንደ ሸርዑ እንዴት ይታያል? ምንድነው ማድረግ ያለብን? مرحبا. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. እንግዲህ ሰው ሐናቅ በተመለከተ በጣም ጥንቃቄ ይፈልጋል። በደንብ መጠንቀቅ ያስፈልጋል። ምናልባት ተቀያየረብኝ አለው ያኛው ሰውዬ መቀየሩን እርግጠኛ መሆን ያስቸግራል። የሱን ጫማ ያወሰደው 100% ነው ወይ የሚለው ነገር በምን አረጋገጠ የሚለው ነገር ነው ጥያቄ የሚሆነው። በእርግጠኝነት ተሳስቶ ያኛው ሰውዬ እሱን ይዞ መሄዱ ከታወቀ ምን ችግር የለውም ማለት እሱ ተቀያይሯል ያኛው ነው የተሳሳተው ምንም ችግር አይኖርም። ነገር ግን አንዳንድ ጊዜ ያው ጫማው ሌላም ሰው ወስዶበት ሊሆን ይችላል። ይሄኛውን ሰውዬ ያላግባብ ተለዋጭ ነው ወይም ደግሞ የኔን ጫማ የወሰደው ሰው ነው በሚል ሐሳብ የሰውዬው ወሰደት ሊሆን ይችላል ወይ እና እርግጠኛ የሚያደርገን ነገር ምን አለ የሚለው ነገር ነው በደንብ ማጥናት የሚፈልገው። የሰው ሐቅ ያው ሐላል የሚሆነው ወይም ደግሞ ሊፈቀድልን የሚችለው እኛ ስለጠፋብን ሳይሆን ባለቤቱ ፈቃደኛ ሲሆን ሲፈቅድልንና ሲሰጠን ወይም ደግሞ በተለያየ መንገድ ወደኛ ሲገባና ሲመጣ ነው እንጂ እኛ ስለጠፋብን እኛ ስለተጎዳን ሌላኛው እንዲካሚ መጉዳትና የሱን ንብረት መውሰድ በምንም መንገድ ሐላል ሊሆን አይችልም። ያን ደግሞ ለማድረግ ማረጋገጥ ይፈልጋል። እንግዲህ እሱ ባረጋገጠበት መንገድ ካለው የወሰደው ያው ሰው መሆኑንና መረጃዎችም ካሉ ሰዎች ነገረውት ከሆነ ችግር የለውም። ነገር ግን ዝም ብሎ ጫማ ስለጠፋበት አካባቢ ሌላ ጫማ ስላገኘ የኔን ጫማ የወሰደው ሰው ነው ማለት ደግሞ አስቸጋሪ ነው። ለህይወት አጠራጣሪ ነገሮች ደግሞ በስልምና በተለይ ሰው ሐቅ ሲሆን እንኳን ጥንቃቄ ማድረግ ያስፈልጋል። የሰው ሐቅ ደግሞ በጣም ወሳኝና በጣም ከባድ የሆነ ነገር ነውና ጥንቃቄ ያስፈልጋል። የሱ ለመሆኑ የወሰደው የሱን ጫማስ መሆኑን ማረጋገጥ ከቻለ ችግር የለውም። ካልሆነ ግን መተውን አለበት። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ሰላም ናችሁ? አልহামዱሊላህ። እንዴት ናችሁ? እናገኛለሁ አሎ እየሰማሁ ነው። እሺ ጥያቄ ነበረኝ። መርሐባ ወንድማችን ጥያቄን ማቅረብ ይችላል። እሺ እንትን ነበር አጎቶቼ ባለቤቴ ላይ ኡዱ አጠፋሉ እንዴ? እሱ ልጠይቃቸው ነበር። ማለት አጎቶቼ እኔ እናቴ ወንድም ባለቤቴ ላይ እንትን አጅነቢ ይሆናሉ እንዴ? መርሐባ ጥያቄ ደርሷል፣ ምላሽ ታገኛለህ። እሺ መርሐባ ሼክ ሌላኛው ጥያቄ እህታችን የጠየቀችው ጥያቄ ነው። የአክስቴን ባል ማግባት እችላለሁ ወይ? አክስቴን ባል ማግባት ማለት ያው ምንድነው አክስቷ ተፈታችው ወይም ደግሞ አክስቷ በህይወት ከሌለች የሚከለክል ነገር የለም። ማግባት ትችላለች። በአንድ ጊዜ መደረብና መሰባሰብ ግን አትችልም። አክስቷ ጋር ባንዲ መሆን እነዚህ በጣም ቅርብ ዘመዷ ወይም አክስት እንደናት ተብራ የምታስብ ስለሆነች እንደዚህ በጣም ቅርብ የሆኑ ሴቶችን ባንዲ መሰብሰብ ወይም አንድ ጊዜ ማለት ሸሪዓዊ ይከለክላል። لا تجمع المرأة مع عمتها وخالتها አክስቷ ጋርና
እናቷ እህት ወይም አባቷ እህት ጋር ባንድ ተሰባስባ መያዝ አይቻልም። አንተኝ ወይን ለኡክተይን ለተማማቾችን ባንድ መያዝ አይቻልም። ነገር ግን አክስቷን እሷ እንዳለችው ፊት አግብቶ እሷን በተለያየ መንገድ ፈቷት ከሆነ ወይም ደግሞ በህይወት ላይ ካለች አክስቷ ሁለተኛ እሷ የምትገባበት ሁኔታ ምንም የሚከለክል ነገር የለም፣ ትችላለች። ይሄ ግን በደንብ መንተን አለበት እንጂ ዝም ብሎ አይደለም፣ በአንድ ጊዜ አይቻልም። አሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። አሎ ኢንሻአላህ ተቆርጧል። መርሐባ። ሌላኛው ወንድማችን የጠየቀው ጥያቄ አለ። ተይሙም ካልስ ላይ እና በፌስታል ላይ ይቻላል? ፌስታል አድርጎ ካልስ ለብሶ በዛ ላይ እንደገና ተይሙም ማድረግ ማለት እንደخف መሰለኝ ማቀጠፋ ማለት ኹፍ ለብሷል ውሃ ከጠፋ ተይሙም አድርጎ ማድረግ ይችላል ወይ ነው። ያው ለውዱ ይችላል። ለውዱን የሚተካ ነገር ተይሙም እንትን ኹፍም ያው ነው ይላሉ። ማለት ውዱ ተኹፍ መስሐል الخفين ማለት በእግራችን ለማጠብ የምናደርገው እንትን ነው። ሙሉ ለሙሉ ውዱን የሚተካ አይደለም። ሌላውን ሰውነታችንን አጥበን እግራችንን ስንደርስ ጫማችንን ካልሳችንን ሳናወጣ እዛው ላይ አብሰን የምንብቃቃበት ሁኔታ ነው ያለው። ይሄ ማለት ውሃ ቀጣን ኹፍ ለብሰናል፣ ሸርጡን አሟልተን ለብሰነው ነበር፣ ውሃ ውዱ እናደርጋለን ሲል ካላገኘን ተይሙም አድርገን መስገድ እንችላለን። ችግር የለውም። ያው እንደ ውዱ ሰው። አሎ ሰላም አለይኩም። ሰላም አለይኩም። عليكم السلام ورحمة الله. የቲቪውን ድምጽ ሳይለንት እያደረጋችሁ ደውሉ። ስትደውሉ እየተሰማማን ስላልሆነ ማለት ነው። ሌላው ወንድማችን የጠየቀው ጥያቄ በእምነቱ ላይ ጥርጣሬ ያለበት ሰው ምን ማድረግ አለበት? በእምነቱ ላይ ምንም አይነት መንገዶች መጠራጠር አይኖርበትም። ان الظن لا يغني من الحق شيئا በተለይ እምነትን በተመለከተ መቶ መሆን ያለበት እንጂ ማመን ባለብን ጉዳይ ምንም አይነት ማቅማማት ወይም ደግሞ ሊሆን ይችላል በሚል ሐሳብ የምናደርገው እምነት አይባልም፣ እንዳመነም አይቆጠርም። ሰው ማመን ሲባል ኢቃን ነው። መቶ በዛ ማመን ባለበት ነገር እርግጠኛ ሆኖ መቶ የሚያምንበት ነገር ማለት ነው። ማመን ከተባለ በተለይ ማመን ዋጅብ ይሁን ይሁንባቸው ነገሮች ቢማ አخبر الله ورسوله صلى الله عليه وسلم بالمغيبات በቂያማ ቀን ጉዳዮች የተለያዩ እውነታና አማኞች ማመን ባለባቸው ነገሮች ማመኑ በመቶ ግዴታ ነው ማለት። ይሄ ደግሞ የቂን ነው መሆን ያለበት እንጂ ዘን ወይም ደግሞ ሸክ ከሆነ በሚል የምናደርገው ነገር አይደለም። ይሄ ሰው በደንብ ራሱን ማስተካከል ይጠበቅበታል። ምናልባት መረጃው በግልጽ አልገባው ከሆነ መጠየቅ ይጠበቅበታል። ማንበብ ካለበት ማንበብ ይኖርበታል። ይሄን ነገር ለማስወገድ አሁኑኑ መጣር ይኖርበታል። እምነቱ በዚህ ሁኔታ ላይ ተቀጠለም ዋጋ የለውም። ሸክ ያለባቸው ሰዎች በቀልባቸው መረዱ ሹብሃ የጥርጣሬ መጠራጠር በሽታ እንዳለ ችግር ያለባቸው ሰዎች ማይናቸው ማለት አይቻልም። ስለዚህ ይሄ በደንብ ይሄ የሚስተካከለው ደግሞ መረጃዎችን በመከታተል በማንበብ በመጠየቅ ብዙ ነገሮችን በመቅራት ነው ሊሆን ስለሚችል ይሄን ማስተካከል ይኖርበታል። ሌላኛው አባቴ ታሞ ሶላት አቋርጦ ነበረ። አሁን ድኗል። ከፋራው ምንድነው? ህመም ሶላትን የሚያቋርጥበት ሁኔታ የለም። በማንኛውም በሸሪዓችን ሰው ስለታመመ ሶላት የሚተውበት ሁኔታ ሶላትን የሚያስተው ነገር የለም። ለምን? ሸሪዓችን የሶላትን መርሐይሎች አስቀምጧል። ቁመን መስገድ ተቻለ ቁመን እንሰግዳለን፣ ቁመን መስገድ ማንችል ከሆነ ቁጭ ብለን እንሰግዳለን። ያ ካልሆነ በዛው በተኛንበትም ተኝተን እንሰግዳለን። እየጠቀስን የምንሰግድበት ሁኔታ ስላለ ስለታመመ አቅሉ እስካለ ድረስ መስገድ ይችላል። በዛው ሁኔታ አቅሉ እስካለ ድረስ በሚችለው አቅም ተጠቁላህ መስተጣዕቱም በዛው አቅም ሰሊ ቃኢመን ፈኢለም ተስተጢዕ ፈቃኢደን ፈኢለም ተስተጢዕ ፈአላ ጀንቢን በጎኑ ላይ ተንጆ ወይም ደግሞ በወገቡ በጀርባው ላይ ሆኖ የሚሰግድበት ሁኔታም ስላለ ምንም አሁን ይሄ እንትን የሚያስብበት ሁኔታ ያለው ሰውየው ሙቀሲር ነው። ምናልባት ባለማወቅ ነው ይሄን ያደረገው ከተባለ የሚችለውን አክል አሁን ቀዷ ማውጣት ነው። ከፋራ ሌላ ሶላት ስለተው የሚደረግ ነገር የለም። ቀዷውን ያው ያላግባብ ስለሆነ ያሳለፈው ማውጣት አለበት። አሎ ሰላም አለይኩም ወራህመቱላህ። مرحبا مرحبا طيب
مرحبا تلاقيه درسون ولاش تاغنيال مرحبا شيخ ሌላው ጥያቄ የኢሬቻ ልብስ እንደገና ደግሞ የተለያዩ ከእስልምና ውጭ ያሉ እምነቶች ላይ የተለያዩ በዓላቶች ላይ የሚለበሱ ልብሶችን ኢሬቻ ምን ይመስል ሌሎች በዓላቶችን የሚመስል እነዛ ጋር ተያያዥነት ያላቸውን ልብሶች ማዘጋጀት መሸጥ እነሱ እንዴት ይታያል? እንደዚህ በዓሎች ለበዓሎች ድምቀት የሚሆኑ ነገሮችን መስራት ለዛ ብቻ የሚውሉ ነገሮች ከሆኑ የማይፈቀዱ በዓላቶች ከሆኑ እዛ ጋር እንዲመሳተፍ ይቆጠራል። ተገቢነት የለውም ማለት ሰው ባልሆኑ ነገሮች መተባበር እሱ በስራ መንገድ አይቶት ሊሆን ይችላል እየሰራው ነው ሊሆን ይችላል ገንዘብ ሊያገኝበት የሚችልበት ሁኔታ ሊኖር ይችላል። ነገር ግን ያ ጉዳይ እሱ የሚያሰራው ነገር ወይ የሚያዘጋጀው ነገር ለበዓል ብቻ የሚውል ሌላ ሰዓት ላይ ሰዎች የማይገለገሉትና ሌላ አገልግሎት የማይውል ለበዓሉ ግብአት የሚሆንና በዓሉን ድምቀት የሚሰጥ ነገር ከሆነ ማድረግ የለበትም። በዓሉም ያላስፈላጊ ሆነ በዓል ነው ከተባለ ለምሳሌ ያነሳቸው በዓላቶች እስላማዊ ሆነ በዓል አይደሉም በእስልምና የሚታወቁ አይደሉም ብሎም ብዙ ሽርኮች የሚሰራባቸው ነገሮች ናቸው። እነዚህ ነገሮች ላይ ሰውየው ተሳትፎ ማድረግ አንድ ያስተዋጽኦ ያደረገ ስለሆነ ወንጀል ይሆንበታል። ለዚህ በዚህ መልኩ ሰው ተዓውን ማድረግ የለበትም። ولا تعاون على الاثم والعدوان እንደ አይነት ወንጀሎች ሲሰሩ በመንችለው ወይም ደግሞ ማንኛውም መንገድ ይሁን በቀጥታ በዘዋዋሪም ይሁን ቀጥታም ይሁን አብለን በድምቀቱን በመካፈልም ሊሆን ይችላል እንዲደምቅ የምናደርጋቸው አስተዋጽኦች አድርገን ሊሆን ይችላል መሳተፍ ተገቢነት የለውም። አንድ አማኝ ከእንዲህ አይነት ነገሮች መራቅ ይኖርበታል። ጥቅም ብቻ ስላገኘ እንዲህ ነገር ውስጥ አይገባም። ጀዛኩሙላሁ ኸይር ባረከላሁ ፊኩም ሼክ ሌላኛው ጥያቄ ወንድማችን የጠየቀው ጥያቄ ነው። ለወደፊት ላገባት የማስባት ሴት አለች ለሷ የግጥም እየገጠምኩኝ አንዳንዴ በድምጼ አንዳንዴ ደግሞ በጽሁፍ እልክላታለሁኝና ይሄ እንደ ሸርዑ እንዴት ይታያል ነው የሚለው። ከናንተ ጋባንም ያው ልንገባ ያው አህድ ላይ ነን። እስልምና ላይ እንደዚህ ሰው ያላገባትን ሴት ጋር መገናኘት ያለባቸው መንገዶች ማህዱድ ናቸው ውስን ናቸው። የምንገናኝባቸው መንገዶች ሰው አንድ ሊያገባት ያሰባትን ሴት የሚያገኝባት ሁኔታዎችና ነገሮች የተገደቡ ናቸው። ማየት የሚችልበት ሁኔታ ይኖራል። በጣም ወሳኝ ነገሮችና መገናኘት ያለባቸው ነገሮች ላይ ሊገናኙ ይችላሉ። ለዛውም ሶስተኛው ወገን ወይም ሶስተኛው ሰው አብሯቸው ይያለ ነው። ከዚህ ውጭ እንደዚህ አንዳንድ ቀልባን የሚወስዱ ወይም ደግሞ የተለያየ ቦታ ውስጥ የሚያስገቡ ነገሮች ማድረጉ ምናልባትም እስከሚጋቡ ድረስ ያልሆነ እንትን ውስጥ የሚከትባቸው ነገር ሊፈጠር ይችላል። ወደ ያልሆነ አቅጣጫ ሐላል ወደ ያልሆነ ወይም ደግሞ ወደ ያልተፈቀደ ነገር ሊገቡ የሚችሉበት ሁኔታ ሊኖር ስለሚችል ጥቅሙም ስለሌለው እንደ አይነት ነገር አይመከርም። አላህ Subhanahu Wa Ta'ala ይሄን ዚና የሁለት ጾታዊ ግንኙነትን ሲከለክል እንደው ቀጥታ እሱን ብቻ ሳይሆን ከዛ በፊት ያሉ ወሳኢሎችን ሁሉ ነው የከለከለው። ወደዛ የሚያደርሱ ነገሮች ንግግር ሊሆን ይችላል ሪሳላ መጻጻፍ ሊሆን ይችላል እሱ እንዳለው ግጥሞችን መገጠም ሊሆን ይችላል ተሷን በኩል ከሱም በኩል እነዚህ ነገሮች ምናልባትም ትክክለኛው ሐላሉ እንትን ተመድረሳቸው በፊት ያልሆነ ነገር ውስጥ እንዲያደርጉ ሊያረጋቸው ስለሚችል ማድረግ ያለባቸው ተብሎ አይታሰብም። ወሳኢል ያልሆነ ነገር አድራሻ የሆኑ ነገሮች እስልምና በራቸውን ነው የሚዘጋቸው። ለዚህ ውስን ናቸው። ማየት ተፈቅዶለታል። ማየት አይቷል ማየት ይችላል ካለየ ማየት ይችላል። ማየት ያለበት ቦታ ውስን ቦታ ነው። ያናየ ቃል ገብቷል ተገብቶለታል ወይም ተሰጥቶታል ቶሎ ኒካህ ማድረግ ተቻለ ኒካህ ያር ከዛ በኋላ መጻፍ ሆነ ሌላው ነገር ማድረግ ይችላል። ያ ባልሆነበት ሁኔታ ግን እንደ አይነት ነገር ውስጥ መግባት አያስፈልግም። ባረከላሁ ፊኩም ጀዛኩሙላሁ ኸይር ሼክ። ሌላኛው ወንድማችን የጠየቀው ጥያቄ ነው ያለው አጎቴ ባለቤቴን አጎቶቼ ለባለቤቴ አጅነቢ ይሆናሉ ወይ ብሎ አው ያው ማለት ባል ዘመዶች እኮ ለሴቲቷ አጅነቢ ናቸው ማለት حتى ነብዩ ሰለላሁ ዐለይሂ ወሰለም ኸልዋን ሲናገሩ ሐምሳ ሲሏቸው ሐም ማለት ይባል ዘመዶች ናቸው ወንድም እንደዚህ ዘመዶች ናቸውና እነሱ ሲባል እነሱ ደግሞ እንደውም ወልሐሙል መውቱ ከባድ ናቸው ብለው የገለጹበት ሁኔታ ይኖራል። ብዙ ጥንቃቄ ስለማይደረግበት ወይም ደግሞ ተሳሁል ሰዎችን ላይ የሚሉት ነገር ስለሆነ ምናልባትም አላስፈላጊ ነገር ይፈጠራል በሚል ሐሳቤ ነው። ያው ሙሉ ለሙሉ እንትን ማድረግ አያስፈልግም። ያን አክል መራራቅ በጣም እዛ መግባት የለባቸው ምናምን ባይልባልም ሰው ባለበት ሁኔታና
የተለያዩ ነገሮችን አመቻችተው ነው ኸልዋው አስፈላጊ አይደለም ሌላኛው እህታችን የጠየቀችው ጥያቄ ነው ያለው ሰላም አለይኩም ወራህመቱላሂ ወበረካቱ ሼክ እንዴት ናችሁ ካለች በኋላ እርግዝና ላይ ባለሁበት ሰዓት ላይ ባሌ ፈታኝ ከዛ በኋላ ኒካህ አይወርድም ተብሎ መለሰኝ ከዛም ደግሞ ሁለት ጊዜ ፈታኝ ኒካሁን ጨርሷል ወይንስ እንዴት ነው በመጀመሪያ ሰው እርጉዝና መፍታት ፍቹ ይወድቃል ተፈታለች ነው ምናልባት እዳው ያልቀው የሚያልቀው ላቱል አህማል ያጀሉሁና يضعن حملهن እስከሚወልዱ ድረስ እዳው አለ ነው እንጂ ጠላቁ ፍች ከፈታ ነው ተፈታለች አንድ ፍች ፈቷታል እዳው አላለቀም ብሎ ራጃቱ ብሏል ይችላል ራጃቱ ማለት ይችላል እሷ እንዳለችው ድጋሜ ግን አሁንም ራጃቱ ካለ በኋላ ሁለት ከፈታት ያው ያለው ፍች 3 ስለሆነ 3 ተጠናቋል ከዚህ በኋላ የመመለስ እድል የለውም ማለት ይታ እንዲፈቷታል ረጃቱ ብሎ መልሷታል ሊቀረው ሁለት ነበር አሁን ደግሞ ከዛ ረጃቱ ካላት በኋላና ከመለሳት በኋላ ድጋሚ ሁለት ተፈታ ያው አሁን ከዚህ በኋላ እነሱ የሚገናኙበት ወይም ደግሞ በረጃቱ መንገድ የሚገናኙበት ሁኔታ ተዘግቷል ማለት ነው ይሄ ረጃቱ ያለበት ከመውለዷ በፊት መሆን አለበት ረጃቱ የሚለው ወይ ማለት የሚችለው ከመውለዷ በፊት ነው ከወለደች በኋላ ረጃቱ ማለት አይችልም ምክንያቱም እዳዋ ስላለቀ ፈቷታል እዳዋ የሚቆየው እስከመወለድ ድረስ ነው ከወለደች በኋላ እዳው ስላለቀ ረጃቱ ማለት አይችልም ሳወልድ ረጃቱ ካለ ችግር አልነበረውም አሁን ግን ስለፈታት ያው ጨርሰዋል ማለት ነው ጸጉር ቤት በመነገባበት ሰዓት ሴቶች ያስተካክላሉ ወይንም ደግሞ ሴቶቹ ከተሰራም በኋላ ያጥቁናል ይሄ እንዴት ይታያል አይ ሙስሊም እንደ አይነት ነገር ውስጥ ምን ጀልጅ ነው ግልጽ ነው እኮ እንደዚህ ምንም ضرورة ባልሆነበት ሁኔታ ችግር በሌለበት ሁኔታ ጸጉር ወንዶችም ያስተካክሉ ባሉበት ሁኔታ ማጠብም ቢሆን ሌሎች የሚያጡበት ሁኔታ ይኖራል ደግሞ ضروري አይደለም ባይታጠብም ምንም እንትን አይደለም ለሴቶች ጋር እየተነካካ ወይም ደግሞ ሴቶች ይነካኩት ነው ማጠብ የሚባለው ነገር ወይም የሚቆረጠው ይሄ ይሆናል ተብሎ የሚታሰብበት ሁኔታ የለም hatta ሰው እኮ ታሞ እንኳን ህክምና እንኳን ባለበት ሁኔታ ተመሳሳይ ጾታዎች ካሉ ተመሳሳይ ጾታዎች እንዲሐክሙ ነው እስልምና የሚለው አስቸጋሪ ከሆነና ያንን መድሃን በሽታ ከተቃራኒ ጾታ እንጂ ማግኘት የማይቻል ከሆነ ሴቱን ወንዱ ሊሐክማት የሚችልበት ሁኔታ ነው ማህዱድ በሆነበት መንገድ ወንዱን ሴቷ ልታየው ትችላለች ማለት በዛ ጉዳይ ላይ ያለችው እሷ ከሆነችና ያን በሽታ ተخصص ያላት ወይም ደግሞ በቃቱ በሷ ከሆነ ነው እንዲህ አይነት ግን ችግር ያለው ቦታ ላይ ሴት ጋር መነካካት ምናምን መቀራረብ የለብንም ይያል ምንም ይሆናል ተብሎ አይታሰብ الو السلام عليكم ورحمة الله السلام عليكم ورحمة الله السلام عليكم ورحمة الله عليكم السلام ورحمة الله وبركاته ወንድማችን ስልክ ተቋርጧል ተመልሶ የሚመጣ ከሆነ መነገናኝ ይሆናል ሼክ ኢንሻአላህ ተዓላ ሌላ ወንድማችን የጠየቀው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ ሼክ እንዴት ናችሁ ብሏል የሚጠየቅ የመፈልገው አንድ ሰው እስከ ሱረቱ ያሲን ድረስ ከቀራ ኢማም ሆኖ ማሰገድ አይችልም ያሲን ድረስ ካልቀራ ይባላል ይሄ እንዴት ነው እንዲህ አይነት መስፈርቶችን መቀመጣቸውን አላውቅም ግን ዋናው ነገር ሰው ኢማም ለመሆን ወይ ለማሰገድ ያው የሶላት አህካሞችን ማወቅ ያስፈልጋል ከሱ የበለጡ ሰዎች ካሉ ነው ከሱ የተሻሉ ሰዎች ካሉ አህካም ሶላትን ማወቅ የተለያዩ ነገሮች አሰጋገዶችን ማወቅ በተለይ ደግሞ ፋቲሃን በደንብ የሚቀራ ሰው መሆን ያስፈልጋል ያሲን ድረስም ቀራም ከዛ በታችም ቀራ ለሱ ተመሳሳይ ለሆኑ ሰዎች ወይም ደግሞ ከሱ ላነሱ ሰዎች ፋቲሃን በደንብ ተቀራና የሶላቱን መድረግ ያለባቸውን አርካኖች ካደረገ ምንም ችግር የለውም ያሲን የሚለው ምናልባት በተለምዶ ያመጡት ነገር ካልሆነ በቀር እንደዚህ ተቀመጠ መረጃ የለም ያሲን እና ምን የሚለው الو السلام عليكم ورحمة الله الو السلام عليكم ورحمة الله السلام ورحمة الله مرحبا اهلا وسهلا مرحبا طيب ما قربت تشلال دعواتي بينا ወንድማችን ፈልፈቷ ጥያቄና መልስ ፕሮግራም ጥያቄ ማቅረብ ይችላል ሄሎ مرحبا ወንድማችን እየሰማንህ ነው አቅርብ ጥያቄን
الو الو ወንድማችን እየሰማንህ ነው ጥያቄህን አቅርብ ለሌሎችም ሰዓቱ እንዲዳረስ ለመውሊድ የታረደ مرحبا ጥያቄህ ደርሷል እንዳሽ ታገኛለህ ምንድን ምን ድምጽ አይሰማም አሉ ኪታብ مرحبا ጥያቄህ ደርሷል እንዳሽ ታገኛለህ ሸኽ ሌላኛው ወንድማችን የጠየቀው ጥያቄ ነው ያለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሸኽ ብሏል በአደጋ ምክንያት አደጋ አጋጥሞኝ የሽንቴንም ሰገራዬንም መቆጣጠር አልችልም ለፈርድ ሶላት ወዶ ባደረኩበት ሱና ሶላቶችን መስገድ ይችላልው ማለት አንዳንዴ እየሰገድኩኝ ሶላት ላይ ሳልጨርስ ፈሳሽም ሆነ አየር አንዳንዴ ይወጣኛልና ይሄ እንዴት ይታያል እንደዚህ አይነት ችግር ያለባቸው ሰዎች ሰለሱል በውል የሽንት አለመቆም እንዲሁም ደግሞ ሲጥላቁል ባጥን ይባላል አንዳንድ አየሩም ሊሆን ይችላል ሊኖር ይችላል ሴቶች ደግሞ በበሽታ ደም እንደዚህ አይነት የተጠቁ ይኖራሉ ብዙ ጊዜ የሚፈስ እንደዚህ አይነት ችግር ካለ በየሰዓቱ ውዱ ማድረግ ይኖርባቸዋል ማለት የሶላቱ ውዱ ያደርጋሉ ውዱ አለን ብለው የሚቀጥለውም ሶላት መስገድ አይኖርባቸውም ለፈርድ ሶላት ያንዳንዱ ማድረግ አለባቸው ወንድማችን ጥያቄ ስንመጣ ለፈርዱ ካረገ ችግር የለውም ሱናን መስገድ ይችላል በዛው ያው የዱራ ነው የሱ ጣሃራው የዱራ የችግር ጣሃራ ነው እንጂ በሰዓቱ ውዱ ያረገም ምናልባት ውዱ ጣሃራው በትክክል ነው ማለት አይቻልም ግን ሸሪዓው ያንን ሶላት እስከሚሰግድ ድረስ ፈቅዶለታል መስገድ ይችላል ነጃሳዎች ካሉ ነጃሳዎችን መከላከል በሚችልበት መንገድ ሌላ ሰውነቱ እንዳይደርስ ወይም ደግሞ ሰውነቱ ላይ ሽንቱ ምናምን እንዳይደርስ መከላከያ ያደርጋል ከዛ ውጪ በዛ እንደ ባረገው ለዙሁር ባረገው የዙሁርን ሱና መስገድ ይችላል አሱርን ሌሎች ነጅው ሶላቶችን ግን ቢቃይ ማድረግ አለበት እሱ እንደተየቀው ይቻላል ኢንሻአላህ ሌላው ወንድማችን የጠየቀው ጥያቄ እኔም ጠይቀው ይሄን ጥያቄ ከደቡብ ኢትዮጵያ ነው ብሏል በሞባይሌ ላይ ቁርአን አስጭኜ ነበር ነገር ግን የተለያዩ ትችቶች ይነሳ ማለትም ሞባይሉን ሽንት ቤት ተወለገባ ነው ስለተሰው ነው ይያሉ ሰዎች ያወዛገቡኝ ሹብሃ ገባብኝ ምን ትሉኛላችሁ የሚል ችግር የለውም ሞባይል ላይ ውስጥ ያለው ነገር ሞባይሉ ብዙ እንትኖችን ያዘ ነው የሱ ቁርአን ብቻ አይደለም ያዘው እንዳንዲ ምንድነው ሳጥን ወይም ደግሞ የቃማጃ ነገር እንበለው ሞባይሉ ብዙ ነገሮችን ይዟል ከዛው መካከል ቁርአንም አለ ቁርአን ውስጥ ስላለ ቁርአን ይዞ ገባ ማለት አይቻልም ሌላ ቃ ቁርአኑ ማብሮ ያለበትን ነገር ነው ይዞ ገባ ማለት ይቻላል በተለይ ስክሪኑ ላይ ካለ ደግሞ ውስጥ ፋይል ላይ ያለ ቁርአን ምንም ቁርአን ተፈክሮ ገባን ይባልበት ሁኔታ ያለም ችግር የለም ውድና የተከበራችሁ የዳዋ ቲቪ ተከታታዮች የቀጥታ ስርጭት ያልፈታው ፕሮግራማችን ይህን ይመስላል ከረፍት በኋላ ተመልሰን እስከምንመጣ ሳትርቁ ጠብቁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتو يا دعوة تي في تكتابيش كرفت بوهلا تملسل متنال برنامجين يقطع سرጭት የአልፈታዋ ፕሮግራም ነው የኪዎቻችሁን አቀጣጣሪ ያደረጋችሁ ስክሪን ላይ በሚታዩ ስልክ ቁጥሮች ወደኛ በተደርሱ ምላሾች የምታገኙ ይሆናል ሁልጊዜ እንደምንነግራችሁ ስትደውሉ የቲቪያችሁን ድምጽ ሳይለንት በማድረግና ድምጻችሁን ከፍ አድርጋችሁ ወደኛ በማድረስ ሰዓታችንን እንድንቆጥብና የመማማር ሂደታችንን እንድሳለጥ ትብብራችሁን እንጠይቃለን ሸህ ከረፍት በኋላ ተመልሰን መጣናል አህለን ወሰህለን ወመርሐበን ቢኩም መርሐባ ሰሞኑን እንግዲህ አንዳንድ ሶሻል ሚዲያ አካባቢ ላይ
የተለያዩ የሆኑ ሒዋሮች ውይይቶች ሐሳቦች ይነሳሉ እነዛ ነገሮች እናንተም አይታችኋቸው ሊሆን ይችላል አላያችሁም ከሆነ እንግዲህ የተለያዩ ነገሮችን ሸራሽራሉ የተለያዩ ሐሳቦችና ነገር ግን በእነዚህ ሒዋሮች መካከል እንደው በእስልምና አስተምሮት ውስጥ እንደው ሙሉ ነው ግን በዛ ውስጥ ደግሞ አንዳንድ ነገሮች ላይ ሰዎች ሲخالፉ እንደው መሳላ ፍቅህ ነው ምንድነው በሚል ብቻ የተለያዩ ሰዎች መዋየት አለባቸው ወይ እንደው ውይይት አደብ የለውም ወይ የነዛ ነገሮችስ አህል የለውም ወይ እንደገናም ደግሞ ሰለፎች ኸለፎች የተለያዩ ሆኖ የማይስማሙባቸው ነገሮች በምንድነው እንዴት ነው ያለፏቸው በምን መልኩ ነው ሒዋር ያደረጉት የሚለው ነገር እንደዛ አይነት ጥያቄዎች በተደጋጋሚ እየመጡ ነበርና አህሉ ሰህለን ወርሐባ ቢኩም مرحبا እንደው خلاف በተፈጠረ ቁጥር ሒዋር ያስፈልጋል የሚለው ነገር ተገቢ አይሆንም خلافዎች አሉ መጀመሪያ ጀምሮ ልዩነቶች ይኖራሉ በተለይ في المسائل الاجتهاديه መንሱስ ያልሆኑ ጉዳዮች ላይ ዑለማዎች ሰለፎች ይخالፉ ነበር በዛ ሁሉ ጉዳይ እንወያይ ብለው ይታረጉበት ሁኔታ የለም ያንዳንዱ በትንሹም በትልቁም እንደው ልዩነት በተፈጠረ ቁጥር የሰዎች አመለካከት የዑለማዎች ኢጅቲሃድ የሆነ ነገር ላይ ላይ ይችላል መንሱስ ያልሆኑ ነገሮች ላይ በዛ ሁሉ የተዋዩበት አጋጣሚ የለም ነገር ግን ይሄ ሲባል ደግሞ ሒዋር ያደረጉ ማለት ደግሞ አይቻልም ወሳኝ በሆነበት ሆኖ ነጥቦች ላይ ደግሞ ሒዋር ሲያደርጉ ዑለማዎች አሉ እንደ መዝሐብ ደረጃ ሊሆን ይችላል ሁለት መዝሐቦች ከሁለት መዝሐቦች አንዱና ከአንደኛው አንዱ ሆነው የሆነ መሳላ ላይ ልዩነት ሲኖር በዛ ላይ ውይይት የሚያደርጉባቸው ሁኔታዎች ይኖራሉ በአቂዳም ዙሪያ እንደዚሁ ሱናዎችና እንደዚህ ሙብተዲዎች ፊትም ነበሩ በዛው አጋጣሚ ክርክር የሚያደርጉባቸው ነገሮች ይኖራሉ ይሄ ባይሆን አዳብና ስርዓትን ያሟላ ሒዋር ሲሆን ነው አንደኛ ለዛ ጉዳይ ምንድነው ይሄ አስተማሪ ነው ወይ በሰዎች መካከል ዝም ብሎ ሹብሃ መልቀቅ ከሆነና አዳማጩ ማደናበርና ማደናገር ከሆነ ተገቢነት የለውም ለዛ ጉዳይ የሚቀርበው ሰው ቢያንስ መረጃዎችን ለማቅረብና መረጃዎችን እስቲህዳር የማድረግ ችሎታና በቃቱ ያለው ዝግጅት ካረገ ረድ ያረጋለሁ ማለት በመሐል ላይ ያሉ ሰዎች ተመሳሰለባቸው ሰዎች ካሉ እነሱን እቅና ማድረግ አለብኝ ወይ ከነሱ ሹብሃ ማስወገድ አለብኝ ካለ ዳዕዋ ነው ነው ምን ዳዕዋ ነው ይሄ ዳዕዋ አካል ነው እሱ በዛ ተሳትፎ ወይም ደግሞ እዛ ሙብተዲኡ ጋር ከሆነ ውይይት የሚያደርገው ለዛ ሰው ወይም ደግሞ ያኛው ሐቅ አልያዘም ብሎ ይሄ ነው ሐቁ ብሎ የሚያውቁበት ሁኔታ ስላለ ያለ ማሳመን ከሆነ ጥሩ ነገር ነው እንደው ዝም ብሎ መተውመቱ የሚጠላም ነገር አይደለም ግን አዳብና ስርዓት ሲኖረው ይገባል አንደኛ ሒዋሩ መጀመሪያ አዳብና ስርዓቱ ምድር ወሳኙ ሁለቱ ተወያዮች ሐቁ ግልጽ ከሆነላቸው ወይም ደግሞ ሐቁ ዛ ጓደኛቸው ጋር ከሆነ ለመመለስ ፍቃደኛና ራሳቸውን ያዘጋጁ መሆን አለባቸው በአቋማቸው ጸንተው እንደው ብቻ ዝም ብሎ ለተመልካቹ ብቻ ሐሳባቸውን ለመግለጽና የነሱን ያላቸውን መረጃ ለማሳወጅና ለማሳወቅ ከሆነ ዋጋ የለውም እንደ እስልምና እንደ አይነት ተቀሽ አይፈቀድም ውስጣቸውን አላህ ስለሚያው እኔ ይሄ ነው ያመንኩበት ነገር ወይም ደግሞ የደረስኩበት መረጃ የኔ ይሄ ነው ሌላው ጋለው ደግሞ ይሄ ነው ነገር ግን ከሱ ልስማና የሱ ጋር ያለው መረጃ አሳማኝ ከሆነ ለመመለስ ፍቃደኛ ሆኖ በዚህ ደረጃ ከቀረበ ኢኽላስ ካለው ጥሩ ነው ያኔ ሐቁ አንደኛው ላይ ግልጽ ስለሚሆን ተማምነው ለአዳማጩም ለሁለታቸውም ትምርት ይሆናል ዳዕዋ ነው ጥሩ ነው በዚህ ልክ ከሆነ ግን ዝም ብሎ ፈውጣ ከሆነና ብሎ ተመልካቹ ላይ ሹብሃ ብቻ መዝዛት ከሆነና እገሌ ሙተፈው ነው ከበለጠ ነው አሸናፊ ነው የተሸናፊ ነው የሚለው ብቻ ለማውራት ከሆነ እንደ አይነት እንትኖች እስልምና የሚደገፉ ነገሮች አይደሉም ግን አዎ ማህበረሰቡ ተደናብሯል ሹብሃ ውስጥ ነው ያለው ያን ጉዳይ ደግሞ በሒዋር መልኩ ካልገለጽኩት በዳዕዋ ብቻ መስል ላይ ተገልጾ ምናልባትም ሰው ያን ሹብሃ ይለቀው አይችልም የሚል እንትንታለና ሰውየው ዝግጅቱ ጠንካራ ከሆነ መረጃዎች ያሉት ከሆነና ለዛ ያን መረጃውን ማቅረብ ከቻለ መተው የሚጠላ ነገር አይደለም ግን ምንወያየውን ሰው በምን ዙሪያ ነው ምንወያየው አቅሙ ብቃቱ እሱ ጋር ያለው መረጃው ምንድነው የሚለው መደም ቢያወቀ ሰው ሆናል ዝም ብሎ ገብቶ ለተመልካቹ በተለይ ለአዋሙ ጅምሁሩና ናስ ሙስተህደፉ አብዛኛው ተመልካቹ ያናክል ብዙ ዕውቀት ያለው አይደለም የሚመለከተው ከሰዎች የሚወጣውና የሚናገሩትን ነገር ብቻ ነው ዛጋ ሰውየውን ያለው ማዕሉማት በስተጀርባ ያለው ነገር ለማቅረብ ችሎታ ስለሌለው ነው የሚለው ነገር ላይረዱ ይችላሉ ምናልባትም ሐቁ እዚህኛው ጋር ሆኖ ያኛው ፈቀላጤ ስለሆነ ወይም ደግሞ የተሻለ መናገር ማስረዳት ስለሚችል ሐቅ አስመስሎ ያን መረድ ማድረግ መመለስ ማንችልበት እንትን ተሆን ለዝብቁ አይደለም ማለት ነው መቅረብ አያስፈልግም ሰው ቀስላለው ብቻ ሒዋር ያረጋል ማለት አይደለም
የሂዋር ራሱን የቻለ አዳብና ስርዓት ፈን ተخصص አለው ለዛ ብቁ የሆኑ ሰዎች ከሆኑ እንኳን አንድ እምነት ተከታይ ከሆኑ ሰዎች ይቅርና እኮ ሌላም ጋር አላህ Subhanahu Wa Ta'ala ወጃዲልሁም ቢለቲ አህሰን ብሏል ጥሩን ነገር እያቀረብክ መረጃዎችን እየተናገርክ ሌላ እምነት ተከታዮችን ቢሆን እንዲመጡ ሹብሃቸውን ማስወገድ ያስፈልጋል ነው ብቃት ካለው ምንም ክልክል ነው ተብሎ ሞቶ የሚወሰድም ነገር አይደለም ይሄ የእስልምና አንደኛው የዳዋ አካል ነው ብሎ ሊወሰድ ይችላል ባይሆን ቅድም ያልኳቸው አዳቦች ስርዓቶች ብቃታችንና ኢኽላሳችን በደንብ መታየት ይኖርበታል በዚህ ጊዜ የተዘጋጁ አዳቡል ሂዋር ስርዓቶች አዳቦች ተብለው የተቀመጡ ሽሩጦች አዳቦች ስላሉ የበለጠ እዚህ ጉዳይ ላይ የሚገባ ሰው እነዛን በደንብ ማንበብና እነዛን እንት ማለት ያስፈልጋል እንደው እንደመነሻከል ግን ያው አስሉ አለ ወቃት ታለን ማለት ነው ባረከላሁ ፊኩም ሌላኛው የተነሳው ጥያቄ እንግዲህ ብዙ ጊዜ የሚነሱ ጥያቄዎች ናቸው በተደጋጋሚ ለመውሊድ የታረደን ስጋ መብላት እንዴት ይታያል ስጋውን መብላት ወርግጥ ይሄ አይነት ጥያቄ ብዙ ጊዜ ይደጋገማል በተለይ መውሊድ እንዴት ነው ምናምን እሱ ድግሶች የሚነገር ይነሳል እንደተጠቃላይ ይሄን በደንብ በተፍሲል ማየት ይጠይቃል ለመውሊድ የታረደ የተባለ ለታዕظሚ الرسول صلى الله عليه وسلم ነብዩን ለማላቅ በሚል የታረደ ከሆነ መብላት የለባቸውም ለምን وما ذبح للنصب ነው ይሄ ምክንያቱ በሌሎች ቢመጣም العبرة بعموم اللفظ لا بخصوص السبب ይባላል ከአላህ ውጭ ላሉ ነገራቶች የታረደ ሌላን አካል ለማላቅ እርድ የሚባለው ለአላህ ነው قل ان صلاتي ونسكي ومحياي ومماتي لله رب العالمين فصل لربك وانحر እርድ ለተቀርብ የሚታረደው ለአላህ ነው ወደ ነብዩ ለመቃረብ ወይም ደግሞ እሳቸውን ለማላቅ ያረድነው እርድ ከሆነ መበላት የለበትም ነገር ግን ለሰደቃ ከሆነ የታረደው በመናሰበቲ المولد ወይም ደግሞ ረቢዕ አልአወል ላይ ስለሆነ ነብዩ ስለተወለዱ በዚህ ሙናሰባ ለመሳኪኑ ለመሰደቅ በሚል ያከታረደ 100 ሐራም ነው ወይም መይታ ነው ማለት አይቻልም አላ ኩሊ ሐሊህም ቢሆን ዝግጅቱ ላላግባብ የመጣ ዝግጅት ስለሆነ ሰለፎች ከእንዲህ አይነት ምግብ በእንዲህ አይነት ሁኔታ ተዘጋጁ ምግቦችን አይበሉም ይርቁ ነበር ይላል ከሪሃው ሰለፎች እንዲህ አይነት ለበዓል የተዘጋጁ እርድን ባይሆኑ ራሱ እርድ እንኳን ባይሆኑ አላስፈላጊ ለሆነ ነገር የተዘጋጁ ዝግጅቶችን መብላት ይጣሉ ነበር ይላል ሰለፎች ይሄም ቢሆን ይበላም ብለን አንወስድም ነገር ግን እንደዛኛው የበከተ ነው ወይም ደግሞ ከፍ ያለ ሑርማው ጠንካራ ነው ላንል እንችላለን ይሄኛው ሌላኛው ጥያቄ ሰደቃ ለማውጣት ያጠራቀምኩት ገንዘብ ነበር የራሴ ከቤተሰቦቼ የወሰድኩትና ባለቤቴን ሳልነግረው ሰደቃ ባወጣ እንዴት ይታያል ባለቤቴን ከነገርኩት ብሩን ስጪኝ ነው የሚለኝ እዚህ የሱ ሐቅ አለን ከቤተሰቦቼ የተቀበልኩት ብር ነው ሰደቃ ባወጣ የራሷ ገንዘብ ከሆነ ከባሏ ካልወሰደች ፍቃድ አይጠይቅም እንደ መልካም መካደኝ ጥሩ ነገር እንደው መግባባት ከማንጻት አንፃር ምናልባት በመካከላቸው ክፍተቶች እንዳይፈጠሩ ማማከሩ መልካም ሊሆን ይችላል እንጂ ከዛ ውጪ የሳይ ልዩ ንብረቷ ከሆነና እሷ እንዳላችሁ ከቤተሰቦቿ ያመጣች ከሆነ ለሰደቃ የሚከለክልበት ሁኔታ የለም ለዚህ መረጃው ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ዒድ ላይ ዳዋ አረጋቸው ሰደቃ አርጉ ያ ማዕሸረ النساء تصدقنا فاني اكثرنا الصدقه فاني رايتكن اكثر اهل النار ሰዓት ውስጥ በስታቸው አይቻቸዋለሁ ብለው ዳዋ አርጋዋቸዋል ሲያረጋቸው ያላቸውን ቀለበታቸውን እጃቸው ላይ ያሰሩትን አንገታቸው ላይ ያላቸውን ነገር ሰጥተዋል ባሎቻችንን ፍቃድ ጠይቀን እሲን ሰድቅ አላሉም ነብዩ ሰለላሁ ዐለይሂ ወሰለም ይሄን አላሏቸው ይሄ ማለት ችግር የለውም ማለት ነው ሷ ባለችው ሁኔታ ምናልባት የሱ ከሆነ ወይም የተለየ ንብረት ካለላት ፍቃድ ያስፈልጋል አንድ ሴት ያለ ባሏ ፍቃድ መስጠት የለባትም ስለተባለ ይሄኛው ግን ችግር ነው ጀዛኩሙላሁ ኸይራን ሸይኽና ሌላኛው ጥያቄ ነብሰ ጡር የሆነች ክርስቲያን ሴትን አስልሞ ኒካህ ቢያስራት ኒካሁ እንዴት ይታያል ሐሚል እርጉዝ አይታሰርም ማስለም ችግር የለውም አስልሞ ኒካህ ማድረጉ ጥሩ ነገር ነው እንደውም ምናልባት ነው ምን الدعوه ነው የደዋ አካል ሊሆን ይችላል ነገር ግን አሁን እሷን ኒካህ የሚያደርገው ከወለደች በኋላ ነው አያስልማት እስከሚወልድ ግን መጠበቅ አለበት የሌላ ሰው ዘርዕ ስለሆነ እዛ ያለው የሌላ ሰው የዘራው ስለሆነ የሌላ ሰው ዘር ማጠጣት ወይም ደግሞ መንከባከብ እንዳይሆን የሚያገባት ከወለደች በኋላ ነው ሼክ ሰላም አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ብሏል
የኔ ጥያቄ እቃ መንገዛበት ሱቅ ላይ ኸምር መጠጥም ይሸጣል ሸቀጣ ሸቀጥ እቃ መንገዛበት ሸቀጣ ሸቀጥ ሱቅ ነው በጎን በኩል ደግሞ ኸምር ይሸጣል እዛው እንደስላሳ አድርጎ ማለት ነው ስለዚህ አሁን ከዛ ሱቅ እቃ መግዛታችን እንዴት ይታያል ሱቅ መቀየር አለብን ነው በተሻለ መጠን መጃሊስ الفسوق والخمور ኸምር ያለባቸው ቦታዎች ወንጀሎች የሚሰራባቸው ቦታዎች መሳተፍ እኮ ያስፈልግም መራቅ አለብን እኛ ሙስሊሞች አንድ አማኝ እንደ አይነት ወንጀል የሚሰራባቸው ቦታዎች የተከለከሉ ነገሮች ያልተፈቀዱ ነገሮች ያሉ ቦታዎች ላይ መሳተፍ ያስፈልግም ቦታው ራሱ ያ መጃሊስ الفسوق ነው የሚባለው የወንጀል ቦታ አመጽ የሚሰራበት አላህ የሚወነጀልበት ቦታ ነው ስለዚህ እንደ አይነት ቦታ ላይ መሳተፍ የለብንም ያን ቃል ላ ቦታ የምናገኘው ከሆነና ምንም ነገር ሹብሃ ያለበት ቦታ የምናገኘው ከሆነ እቃ መግዛት ከሆነ ይፈልግነው እዛ ሄደን እንገዛለን እዛም የሚያስገድድ ነገር የለም አስገዳጅ ነገር ከሆነ ለምሳሌ መድኃኒት የምንገዛበት ሁኔታ ካለ ፋርማሲው ዛክ ብቻ ከሆነ ያለው ይሄ እንደ ዶሮራ ይታያል እንደ ችግር የሚታይበት ሁኔታ ነው ከዛ ውጭ ግን እንደው ማንኛውንም እቃ ለመግዛት ምንም የሚያስገድድ ነገር ካለ መግዛት መሄድ የለብንም እዛ ቦታ ነው ሌላኛው ወንድማችን ሁሌ የሚጠይቅ ጥያቄ ነው የአህለል ኪታብ ስጋ መብላት እንዴት ይታያል ያው ተደጋጋሚ ተመልሷል ያው ቁርአኑ ላይ አላህ ይፈቀዳል ብሎ ጣዕሙ الذين اوتوا الكتاب حل لكم ብሏል ይፈቀድላችኋል ጣዕም የተባለው ደግሞ ሙፈሲሮች እዚህ ላይ ያረዱት ማለት ነው ወዘባኢሁም ማንኛውም ምግብ ሳይሆን ይሄ ምግብ በተመለከተ ማንኛውም ከሃዲዎች ምግብ ስለሚፈቀድ ጣዕም የተባለው እዚህ ላይ ያረዱትን ስለሆነ ይፈቀዳል ተብሏል ያው ዑለማዎች የተለያየ ተፍሲሎች አሏቸው ሸርጦች ያመጣቸው መስፈርቶች አሏቸው ነገር ግን ይሄን መስፈርት እንደናከል ጠንከር ያለ መረጃ አለው ለማለት አያስችልም ምንም የተቀመጠ መስፈርት የለም ሐላልነቱ ሐላል ነው ሰላም አለይኩም ወራህመቱላሂ ወበረካቱሁ ሼክ እንደናችሁ ይላል ሀብት እንዲሰጠኝ አላህን ምን ዱዓ ባደርግ ተወክኛላችሁ ጥሩ ነው ሀብት እንዲሰጥ ያው ዱዓ ማድረግ እንደው ቢዛቲ አስፈላጊ ባይሆንም ماشيم قناعه ጥሩ ነው اللهم اغنني بحلالك عن حرامك واغنني بفضلك عمن سواك يا الله بلمن ጥሩ ነው اللهم نسألك الهدى والتقى والعفاف والغنى የተለያዩ ዱዓዎች አሉ الفاظ النبويه ከነብዩ ሰለላሁ ዐለይሂ ወሰለም የመጡ ዱዓዎች አሉ ርዝቃችን እንዲሰፋ ወይ ርዝቃችን አላህ በረካ እንዲያረጋልን ዝቃ ተያጅነት ያላቸው ዱዓዎች አሉ እነሱን ያል በሙናሰባ ከዛ ውጭ ማንኛውንም ዱዓ ቢያረግ በእخلاص አላህን ከለመን አላህ ያረጋለታል ምናልባት ሀብቱን የተመኘው ለምንድን ነው የሚለው ደግሞ ነገር ያጣይቃል መልካም ስራ ለመስራት ለመብቃቃትና ሰደቃ ለማድረግ መድረሳዎችን ለመንገባት መገንባት ከሆነ ጥሩ ነው ለመልካም ነገር መመኘት በንያ ምናልባት አላህ ይሰጣል ኢንሻአላህ اللهم اغنني بحلالك عن حرامك واغنني بفضلك عمن سواك اللهم انا نسالك الهدى والتقى والعفاف والغنى اللهم ربنا آتنا في الدنيا حسنه وفي الاخره حسنه وقنا عذاب النار يمساسلت بيارك ان شاء الله الله سبحانه وتعالى رجل ادعوني استجب لكم الله سبحانه وتعالى مرحبا بارك الله فيكم جزاكم الله خيرا شيخنا ሌላው ይሄኛው በተደጋጋሚ ጥያቄው ሽንት ቤት ውስጥ ውዱእ ማድረግ ቤት ይታያል ቢስሚላህ ማረሂም ማለት ነው ውዱእ ማድረግ አይከለከልም ችግር የለውም ነጃሳ እንዳይደርስበት ጥንቃቄ ታርጎ ካረገ ሽንት ቤት መሆኑን ብቻ የሚከለከለው ነገር የለም ውሃው ንጹህ ከሆነ ሌላኛው ደግሞ ወንድማችን የጠየቀው ጥያቄ ምንድነው ሰዎች አለባበሳቸውንና እንደገና ደግሞ ይሄ ከታች ማሳጠር ወይም ደግሞ ከላይ ጸጉር ስታይላቸው ምናምን ሳያስተካክሉ ሰዎችን ወደ ዳዕዋ ጥሪ እናደርጋለን የሚሉ ሰዎች አሉ እነዚህ ሰዎች መጀመሪያ ራሳቸው ማስተካከል አይተበቅባቸውም እንዴ ነው አዎ ራሳቸው ማስተካከል ይተበቅባቸዋል የሚቀድመው ራስን ማስተካከል ነው ይሄ ሸክ የለውም ለሸክ ان الانسان يبدا بنفسه ሰው በራሱ ነው የሚጀምረው ራሱን ያስተካክል بنفسك ونها انغيها ተብሏል ራስን ጀምረህ ከጥሜቷ ከጥፋቷ ነፍስን ነው መጀመሪያ የምንከለከለው ከዛ በኋላ ወደ ሌሎች ነው የምንሸጋገረው ራሳችን ሳናስተካክል ምናልባት ዳዕዋን ብናረግ አሁን ጥያቄው ላይ እንደተረሳው ተቀባይነት ላይኖረው ይችላል ተአምሩን الناس بالبر وتنسون انفسكم وانتم تتلون الكتاب افلا تعقلون ሰዎችን ያዘዛችሁ እናንተ ራሳችሁን ተራሳላችሁ ወይ ኪታቡን ያነበባችሁ እየቀራችሁ አታውቁም ወይ ይላል ይሄ ማለት ግን መንገድ የለበትም ማለት ደግሞ አይደለም መቶ ሁለት ነው ሰውዬው ዋጅብ ያለበት ግዴታ የሚሆንበት ሁለት ነገር ነው አንድ ሌሎችን መምከር ነው
ሌላ ደግሞ ራሱን ማስተካከል ነው ራሱን ሳስተካክል አልተሳካለትም ومع ذلك ይመክራል አንደኛው ዋጅብ እየተወጣ ነው ይሄኛው ዋጅብ ግን ተቅሲር አለው አስተካከለም ይሄን ደግሞ አስተካከል ይሄን ስላላስተካከልኩኝ እኔ ስላልሰራሁበት መንገር የለብኝም ማለት ደግሞ አያስፈልግም ይሄ ሁሉም ዳዋ የሚያደርገው ሁሉ 100% ያን ነገር ያደርገው ላይሆን ይችላል ምናልባት ተወሰናክል ያደርገ ሊሆን ይችላል ቁስሩ ይኖርበታል የሰው ልጅ ሲናገር ደግሞ የበለጠ ያኛው ሰው እኔ የምናገረውን ነገር ሊሰራበት ይችላል በዚህ ንያ ሁሌ ሰውየው ያልሰራበት ነው ብሎ ሰውየውን በዚህ መልኩ ማሸማቀቅ አያስፈልግም መናገሩም ጥሩ ነው ነገር ግን ደግሞ ራሱ ቀድሞ ተስተካክሎ ቢያስተላልፍ የበለጠ ሰራው ተቀባይነት ይኖረዋል ሁለቶችንም ዋጅቦችም ደግሞ አድርሷል ማለት ነው ይሄኛው ግን አንደኛው ዋጅብ ይቀርበታል አንደኛው እንትና ለሳይሰራበት መናገሩ በአንደኛው በኩል ወቀሳለው ማለት ነው ሌላኛው አባቴ የተለያዩ ኸድማዎችን አደርግለታለሁኝ አቅሜ በፈቀደ መልኩ ወደኋላለም ነገር ግን ምንም አይነት ኸድማ ባደርግለት ብዙ አይደሰትም ጫት ካልገዛውለት እኔ ደግሞ ጫት አልገዛም ብለዋለሁ ብርቱካን ገዛለታለሁ ስጋ ገዛለታለሁ የተለያዩ ነገሮች ይገዛለሁ እሱ ግን የሚደሰተው ይሄን ሁሉንም ተወውና ጫት ግዛ ነው የሚለኝ ምን ይመክረኛል አይ ጫት መግዛት የለበትም እሱ ወላጆችን ቢርል ዋሊደይን ምናረጋው ቢርል ዋሊደይን ምናረጋው አላህ Subhanahu Wa Ta'ala በማያስቆጣ ነገር ነው ማህዱድ ነው ሰዎችን እኛ ስናስደስት ወይ ለሰዎች መልካም ነገር ስናረግ መጀመሪያ አላህ Subhanahu Wa Ta'ala የሚወደው ነገር መሆኑን ስናረጋግጥ ነው አላህ ጋር የሚያጋጭ ተግባር ከሆነ ማንንም ይሁን አየንካን ወላጆቼ ስለሆነ ምናረግበት ሁኔታ የለም ይሄ ችግር የለውም ወላጆችን አልተንከባከበም ሊባል አይችልም የወላጆች ሐቅ ምን ቢሆን ከባዕደ ሐቅ አላህ ሐቅ قبل حق الوالدين ነው ከወላጆች ሐቅ በፊት ነው ወላጆች ሐቅ አላህ ሐቅ በኋላ ነው ሁለተኛ ደረጃ የሚሰጠው ነው ለዚህ ይሄ ደግሞ እንዳውም ወንጀለኛ ይሆናል ያልሆነ ነገር በወንጀል لا طاعة للمخلوق في معصية الخالق አላህን ያስቆጣ ወንጀል አባቴን አስደስታለሁ ማለት የለበትም እንደተባለው እሱ እንዳነሳው በሌሎች ኺድማ ያሟላ ከሆነ ሌሎችን ያሟላ ከሆነ ማሻአላህ ጥሩ ነው ይቀጥልበት አሁን ያለውን ነገር ግን ማድረግ ጉዳት እንጂ ወይም ደግሞ ወንጀል እንጂ ቢር ላይሆንም ማለት ነው السلام عليكم ورحمة الله وبركاته الشيخ بانك بيت ነው መስራውና ማለት ወለድም ያለበት ባንክ ቤት ማለት ነው ወስጥ ነው መስራው حرام ይሆንብኛል ያው በተደጋጋሚ ነገር ይነሳል እንደ አይነት ባንክ ሪባዊ ውስጥ መስራት በሰራም ቢሆን ቅድም ያልኳቸው ጋር ነገሮች ጋር ይነሳል አንድ ወንጀሎች ጋር ያሉበት ቦታ ላይ መስራት ተዓውን ይኖርበታል ወይም ደግሞ መተጋገዝ ነው ሪባው ወይም ደግሞ ያላግባብ የሚሰራው ስራ ሂደት ላይ እሱ ማስተዋጽኦ ያደረገ ስለሆነ ያው ቅድም ያልኩት ነገር ውስጥ ይገባል ምናልባት የተለያዩ ጃኒቦች ልታዩ ደግሞ ይገባል ያው ያለው ነባራዊ ሁኔታ ያካባቢው ወይም ደግሞ ያገሩ ሁኔታ 100% ከዚህ ውጭ መስራት የማያስችልበት ሁኔታ ካለ እሱ በሌላ መንገድ በዛ ችግር የሚታይበት ሁኔታ ይኖራል ለምሳሌ በዚህ ባንክን በተመለከተ ሁሉም ሰው ይሄ ተዓውን ስለሆነ እዛ ይስራ ቢባል ምናልባት በአብዛኛው ሰው ወይ አብዛኛው ተጠቃሚ እዙ ጋር እየተገለገለ ስለሆነ ጉዳት ይኖርበት አጋጣሚ ይኖራል በሸሪዓችን ደግሞ ሁለት መስላህና መፍሰዳ የሚባል ነገር አለ ጉዳትና ጥቅም በአንድ ከተጋጨ አመዛኙ መስላህ ከሆነ ያን የምንከተልበት ሁኔታ ይኖራል እሱ በደንብ ሊታይ ይገባል ከዛ ውጭ ግን አስሉ ተዓውን ስለሆነ አይፈቀድም ጀዛኩሙላሁ ኸይር ባረከላሁ ፊኩም ጥያቄዎቻችን አላለቁም ስልኮችም እየመጡ ነው ነገር ግን የሰዓት ስለገደበን ስለሌላ ቆም እንከተላለን ሼክ የሚያስተላልፉት ነገር ሐሳብ ካለ ወደምሳሌ ካልሆነ በዱዓ ይዘን መርሐባ ብዙ ነገሮች ተነስተዋል አልহামዱሊላህ ያው አላህ Subhanahu Wa Ta'ala በተባለው ነገር የምንሰራ አላህ ያርገን እንግዲህ ባልነው ነገር ጥሩ ነገሮችን ተናግረን ከሆነ አላህ Subhanahu Wa Ta'ala እንዳውን ይስጠን ሰዎች ካሉ ደግሞ አላህ Subhanahu Wa Ta'ala አውፍ እንድለን አላህ እንለምናለን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم نسألك الهدى والتقى والعفاف والغنى صلى اللهم وسلم على نبينا محمد وعلى آله وصحبه أجمعين اللهم صل وسلم على محمد وعلى آله محمد ودنا የተከበራችሁ የዳዕዋ ቲቪ ተከታታዮች ሳምንታዊ አልፈታዋ ፕሮግራማችን ይህን ይመስል ነበር والله سبحانه وتعالى فقط بقطع سامن እስከምንገናኝ ድረስ وبالله التوفيق السلام عليكم ورحمة الله وبركاته فاسألوا أهل الذكر إن كنتم لا تعلمون فاسألوا
الذكر إن كنتم لا تعلمون